የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደናንተ ይዞላችሁ ቀርቧል። የአማራ ፋኖ ብሔራዊ ኃይል ያለ ራሱን የሚጠራው ታጣቂ ቡድን ግንቦት 18 ቀን 2017 ዓ.ም አገው ዞኖችን እየረበሸ መሆኑ ተገልጿል። በስፋት የምንቃኘው ጉዳይ ይሆናል። ከ4000 በላይ የኮሌራ ታማሚዎች ተመዝግበው 42 ሰዎች ህይወታቸውን አጥተዋል ሲል የዓለም ጤና ድርጅት አስታወቀም። ይህንንም የምንዳስሰው ጉዳይ ይሆናል። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ መረጃው እናልፋለን። መልካም ቆይታ ይሆንላችሁ። ራሱን የአማራ ፋኖ ብሔራዊ ኃይል ያለ የሚጠራው ታጣቂ ቡድን ግንቦት 18 ቀን 2017 ዓ.ም አገው ዞኖችን እየረበሸ መሆኑ ተገለጸ። ፋኖ በዋግምራ ዞን ሰቆጣ ዙሪያ ወረዳ ሐሙሲት ከተማና አካባቢው ከሚሊሻ ኃይሎች ጋር ከፍተኛ የተኩስ ልውውጥ ሲያደርግ እንደነበር የአካባቢው ነዋሪዎች ለአገው ሚዲያ አረጋግጠዋል። በአገዋዊ ዞን አየሁጓጉሳ ወረዳ እሁዲትና አካባቢውም ከፍተኛ የሆነ ስቃይ እየፈጸመ መሆኑን ከወረዳው አድርሰውናል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ ሳምነው ኮር በአርበኛ ጣሰው የሚመራው ኃይሉ ከበደ ክፍለ ጦር አባላትና የወረዳው ፋኖ ሲቪል አስተዳደር በዋግምራ ሰቆጣ ከተማ ላይ በሁለት አቅጣጫ በኩል ድንገተኛ የሆነ ማጥቃት አድርገዋል ሲል ቃል አቀባዩ አርበኛ ቢሆነኛ ሳውቋል። ይህ በእንዲህ እንዳለ ፋኖ በሐሙሲት ከተማ አቅጣጫ 30 ኪሎ ሜትር በማይበልጥ ርቀት ላይ ከፍተኛ የሆነ የተኩስ ልውውጥ እንደነበር በአካባቢው የምትገኘው ሐሙሲት ከተማ ውስጥ የፋኖ ኃይሎች ሲንቀሳቀሱ ነበር ሲሉ ምንጮቻችን አረጋግጠዋል። በሌላኛው አቅጣጫም በደሃና ሰቆጣ አቅጣጫ ለሰቆጣ 15 ኪሎ ሜትር ላይ የምትገኘውን የቀውዝባ ከተማ ላይ በመግባት ህዝቡን ሲያስጨንቁ እንደነበርም ተገልጿል። በአገዋዊ ዞን ራሱን ፋኖ በጎጃም ቀጠና በማለት የሚጠራው ቡድን እንዲሁም በውዲት ከተማ ወርቅ አባይ ብርጌድ ብሎ ራሱን የሚጠራው ቡድን በቀን 17 2017 ዓ.ም ከጧቱ 3 ሰዓት አንስቶ እስከ ምሽቱ 12 ሰዓት ድረስ ከመንግስት ኃይሎች ውጊያ በማካሄድ ህዝቡን ሲያወኩ እንደነበር ለአገው ሚዲያ የደረሰው መረጃ ያመለክታል። በሌላ መረጃ ግንቦት 18 ቀን 2017 ዓ.ም ከፍተኛ የተኩስ ልውውጥ እንዳለ ለማወቅም ተችሏል። በሌላ ዜና የይሁጓጉሳ ወረዳ መንግስት ኮሙኒኬሽን በወረዳው በደገራ ቀበሌ ታጣቂ ቡድኑ አባላት ሲጠቀሙባቸው የነበሩ 4 ሞተር ብስክሌቶችን በቁጥጥር ስር መዋሉን ገልጿል። በአዊ ብሔረሰብ አስተዳደር በይሁጓጉሳ ወረዳ ደገራ ቀበሌ በተሰራ ኦፕሬሽን የጽንፈኛው ቡድን አባላት ሲጠቀሙባቸው የነበሩ 2 የመንግስትና 2 የግል በድምሩ 4 ሞተር ብስክሌቶችን በቁጥጥር ስር አውሏል። በተጨማሪም 1 ዲሞፍተርና አንከሻ ጓጉሳ ወረዳና በይሁጓጉሳ ወረዳ የጸጥታ ኃይሎች ባደረጉት ኦፕሬሽን እንደተማረኩ አገው ሚዲያ አረጋግጧል። ለአገው ሚዲያ አስተያየት እንዲሰጡ የተጠየቁት የአንከሻ ጓጉሳ ወረዳና የይሁጓጉሳ ወረዳ ነዋሪዎች ለወረዳው ሚሊሻዎች ላቅ ያለ ክብርና ምስጋና እንደሚገባቸው ማጽኖት ሰጥተዋል። ከ4000 በላይ የኮሌራ ታማሚዎች ተመዝግበው 42 ሰዎች ህይወታቸውን አጥተዋል ሲል የዓለም ጤና ድርጅት አስታወቀም። የዓለም ጤና ድርጅት ዛሬ ባወጣው አዲስ ሪፖርት መሰረት ከጥር እስከ ሚያዝያ 2017 ዓ.ም ባሉት ወራት ውስጥ በኢትዮጵያ ጋምቤላና አማራ ክልሎች ከ4056 በላይ የኮሌራ በሽታዎች የተመዘገቡ ሲሆን ከነዚህም ውስጥ 42 ሰዎች በበሽታው ህይወታቸውን አጥተዋል ብሏል። ይህም ማለት የሞት ምጣኔው 1.04% መድረሱን ያመለክታል። ሪፖርቱ እንደሚያሳየው ከጠቅላላው የኮሌራ ታማሚዎች መካከልም 2016 የሚሆኑት ከጋምቤላ ክልል ሲሆኑ 32 ሰዎች ደግሞ ህይወታቸውን አጥተዋል። በአንጻሩ በአማራ ክልል 2040 የኮሌራ ታማሚዎች ተመዝግበው 10 ሰዎች ህይወታቸውን አጥተዋል። በተጠቀሰው የጊዜ ገደብ ውስጥ 83 አዳዲስ የኮሌራ በሽታዎች ተመዝግበው የነበረ ቢሆንም ከነዚህ አዲስ ጉዳዮች ጋር ተያይዞ ምንም አይነት ሞት አለመከሰቱም ተገልጿል። የኮሌራ ወረርሽኝ አሁንም በሁለቱም ክልሎች በሚገኙ 32 ወረዳዎችና 5 የስደተኞች ካምፕ ውስጥ መስፋፋቱን ቀጥሏል። ከነዚህም መካከል 27 ወረዳዎች በአማራ ክልል ሲሆኑ 5 ወረዳዎች ደግሞ በጋምቤላ ክልል ይገኛሉ። ባለፉት 7 ቀናት ውስጥ በአማራ ክልል ተጨማሪ 2 ወረዳዎች አዳዲስ የኮሌራ ታማሚዎችን ሪፖርት አድርገዋል። ያገኘነው መረጃ እንደሚያሳየው አብዛኛው የበሽታው ወረርሽኝ በአማራ ክልል ውስጥ በእጅጉ የተጠናከረ ሲሆን ሪፖርት ከተደረጉ አጠቃላይ ጉዳዮች ውስጥ 89.9% የሚሆኑት ከ4 ወረዳዎች ብቻ የመጡ ናቸውም ተብሏል። የዓለም ጤና ድርጅት ይህንን ወረርሽኝ ለመግታትና ፈጣንና የተቀናጀ ምላሽ እንደሚያስፈልግ አሳስቧል። በሀገራችን ኢትዮጵያ በአማራ ክልላዊ ዞን በዚህ ዓመት የተከሰተውን የኮሌራ በሽታ አገው ሚዲያ ከዚህ በፊት በስፋት መዘገቡም አይዘነጋም። በጨለማ ማሽከርከር በመቆሙ የግድያ ጥቃቱ ቀንሷል፣ እገታው ግን በጣም ጨምሯል ሲል
ጣና የከባድ መኪና አሽከርካሪዎች ማህበር ገለጸ። በአማራ ክልል በ10 ቀናት ውስጥ ብቻ 31 ሹፌሮችና ረዳቶች መታገታቸውን እንዲሁም ገንዘብ ከፍለው የወጡም ያልወጡም ታጋቾች እንዳሉ ጣና የከባድ መኪና አሽከርካሪዎች ማህበር ለቲክቫ ኢትዮጵያ ገልጿል። የአሽከርካሪዎች ግድያና አፈና መበራከቱን ተከትሎ 24 ሰዓት ሲሰሩ የነበሩ አሽከርካሪዎች የሥራ ሰዓታቸውን በቀን ለ10 ሰዓት ብቻ ቢያደርጉም እገታው ግን አሁንም እንዳልቆመ ማህበሩ ገልጿል። ማህበሩ በ10 ቀናት ውስጥ ብቻ በአማራ ክልል 31 ሹፌሮችና ረዳቶች ታግተዋል ብሎ ለጉዳዩ ትኩረት እንዲሰጥ በአጽንኦት ማሳስቧል። ገንዘብ ከፍለው የሚወጡ አሉ፣ ነገር ግን ማስፈራሪያ ስለሚደርስባቸው ከወጡ በኋላ የገጠማቸውን የመናገር ድፍረት አይኖራቸውም፣ ምክንያቱም ተመልሰው በዚያው መንገድ ነው የሚያሽከረክሩት በማለት የድርጊቱን አስቸጋሪነት ገልጿል። ማህበሩ ከፍለው ከተለቀቁ በኋላ ቢናገሩ ማንም ድጋሚ ጥቃት እንዳይደርስባቸው አያስጥላቸውም፣ ማንስ ምን ያደርግላቸዋል፣ የህግ ከለላም የላቸውም ሲል አክሏል። በምዕራብ ጎጃም ዞን ቢኮሎና ድሩቤቴ መካከል ባለ ቦታ ግንቦት 17 ቀን 2017 ዓ.ም 4 ሹፌሮችና እንዲሁም 4 ረዳቶች መታገታቸውን ገልጾ በቦታው ያለው ነገር ከባድ ነው፣ ከቀን ቀን እየከፋ እገታ ባልተለመደባቸው ቦታዎች ሁሉ እየተስፋፋ እንደሆነም ገልጿል። ነዳጅ ጭነው በጀባ የሚጓዙ ተሽከርካሪዎችም ጥይት ተተኩሶባቸው ነዳጁ እየፈሰሰ እንደሆነና አሁን ላይ ግድያው ትንሽ ጋብ ያለውም አሽከርካሪዎቹ ችግር ወዳለበት ቦታና በምሽት ከመሄድ ስለታቀቡ መሆኑንም ገልጿል። ማህበሩ በጨለማው ማሽከርከር ቆሟል። ድሮ 24 ሰዓት ይነዳባቸው የነበሩ መንገዶች አሁን ላይ ቆመዋል። በቀን ለ10 ሰዓት ብቻ ነው የሚሰራው። በዚህም የተነሳ የግድያ ጥቃቱ ቀንሷል፣ እገታው ግን በጣም ጨምሯል ሲል ለቲክቫ ኢትዮጵያ ተናግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ለአቶ ጌታቸው ረዳ አዲስ ፓርቲ ጊዜያዊ ምዝገባ ፍቃድ መስጠቱ ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ አርማ ግርጌና ማህተም ያለውን ደብዳቤ የተመለከተ የምርጫ ቦርድ ፈቃድ ቦርዱ የተሰጠውን የስልጣን አዋጅ ጠቅሶ ይህ ክልላዊ ፖለቲካ ፓርቲ ጊዜያዊ ምዝገባ ፍቃድ ለዲሞክራሲያዊ ስምሪት ትግራይ ዛሬ ግንቦት 18 ቀን 2017 ዓ.ም ተሰጥቷል ይላል። የትግራይ ክልል ምግብ መድኃኒትና ጤና ተቋማት ቁጥጥር ባለስልጣን ዋና ኃላፊ አዲሱ ፓርቲ አባል መሆናቸውን አረጋግጠዋል። የተሰጠውን ጊዜያዊ የሆነ እውቅና ደግሞ በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ ግዴታው ሲሆን ከጠቅላላ ጉባኤው በኋላም ህገ ደንቡ፣ ፕሮግራሙ እንዲሁም ስያሜው ጭምር መቀየር ካለበት ሊቀየር የሚችል መሆኑን አባላቱ ገልጸዋል። የቀድሞ የህወሓት ባለስልጣናትና አሁን ደግሞ የፌደራል ከፍተኛ ባለስልጣናት የመሰረቱት አዲሱ ፓርቲ የተሰጠው ጊዜያዊ ስያሜም ዲሞክራሲያዊ ስምረት ትግራይ በአጭሩ ደግሞ ስምረት የሚል ስያሜ እንደተሰጠው አገው ሚዲያ አረጋግጧል። ክብራትና ክብራና አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።